አጭር ከሆናችሁ ብዙ ጊዜ በጣም ረጃጅምና ኦቨርሳይዝ ልብሶችን አትልበሱ ይባላል። ነገር ግን የፈለጋችሁትን የትኛውም ነገር መልበስ ትችላላችሁ። እንዴት እንደሚለበሱ ማወቅ ብቻ ነው የሚያስፈልገው። በዛሬው ቪዲዮ ለአጭር ሴቶች የሚሆኑ አለባበሶችን እና በራስ መተማመንን የሚገነቡ 9 ጠቃሚ ነጥቦችን አጋራችኋለሁ። ተከታተሉ። አጭር መሆን በፋሽን ምርጫችሁ ላይ ተገድባችኋል ማለት አይደለም። ትክክለኛውን መንገድ ከተከተላችሁ ቁመታችሁን በማሳመር ስታይላችሁን ማሳደግና ማራኪ ማድረግ ትችላላችሁ። ማድረግ ያሉባችሁን ነገሮች እያንዳንዱን ነጣጥለን እናያለን። ተከታተሉ። አንደኛ፣ ሞኖክሮማቲክ አለባበስ። ሞኖክሮማቲክ አለባበስ ማለት ከላይ እስከ ታች ተመሳሳይ ቀለም ያላቸውን ልብሶች ስንለብስ ነው። ከላይ እስከ ታች ተመሳሳይ ከለር መልበስ ቨርቲካል ላይን በመስጠት ረጅም እንድንመስል ያደርጋል። ይህ አለባበስ በጣም ቀላልና ፍቱን የሆነ ዘዴ ነው። የተቆራረጠ መልክ እንዳይኖረን በማድረግ ሰውነታችንን ረጅምና ቀጭን ያደርግልናል። ሁሉም ሞኖክሮማቲክ ቀለሞች ይሰራሉ ማለታችን አይደለም። አንዳንዶቹ ከሌሎቹ የተሻለ ገጽታን ይሰጣሉ። ከነዚህ ውስጥ ጠቆር ያሉ ቀለሞች ቀጭን የማስመሰልና የማስረዘም አቅም አላቸው። ከነዚህ በተጨማሪ ኒውትራል ቀለም ያላቸውን ልብሶችን መጥቀስ እንችላለን። እንዲሁም ወጥ የሆነ ከለር መርጠን የልብሱን ቴክስቸር የተለያየ በማድረግ ይበልጥ ማራኪ የሆነ ገጽታ መፍጠር እንችላለን። ወይም ደግሞ ተመሳሳይ ከለር ሆኖ የተለያየ ሼድ ያላቸውን ልብሶች መልበስ። ለምሳሌ ላይት ግሬይ ፒትልስ ብንመርጥ ከቻርኮል ግሬይ ሱሪ ጋር እንዲሁም ከዳርክ ግሬይ ኮት ጋር መልበስ እንችላለን። ሁለተኛ፣ ሃይ ዌስት ሱሪዎች። ሃይ ዌስት ሱሪዎች እግራችንን ረጅም የማስመሰል አቅም ስላላቸው እነዚህን ሱሪዎች ብትመርጡ ተመራጭ ነው። ከላይ የምንለብሰውን ቶፕ ወደ ውስጥ በማስገባትና ወገባችን እንዲታይ በማድረግ ረጅም እግር ያለን ማስመሰል እንችላለን። ሁሉም ሃይ ዌስት ሱሪዎች ግን ይህንን መልክ ሊሰጡን ይችላሉ ማለት አይደለም። ረጅም የሆኑ ሰፊና ቬል ሱሪዎች ከላይ ከወገባችን እስከ ታች እግራችን ድረስ በማውረድ ረጅምና ቀጥ ያለ መስመር መስጠት ስለሚችሉ ተመራጭ ናቸው። ከዚህ በተጨማሪ ስትሬት ሱሪዎችን መጥቀስ እንችላለን። እነዚህ ሱሪዎች ከክሮፕ ቶፕ እና ከፊትድ ቶፕ ጋር በመልበስ ረጅም የሆነ ገጽታ መፍጠር ትችላላችሁ። ሶስተኛ፣ ቨርቲካል ላይን እና ስትራይፕስ። ልብስ ላይ ያሉ ወደ ታች የሚሰመሩ መስመሮች የአይናችንን ትኩረት ከላይ ወደ ታች የመሳብ አቅም አላቸው። ታዲያ እንደዚህ አይነት ልብሶችን ስንለብስ ረጅም የሆነን ያስመስለናል። አጭር ከሆናችሁ ወደ ታች የተሰመረ መስመር ወይም ደግሞ ስትራይፕ ያላቸውን ልብሶች ብትለብሱ ረጅምና ቀጭን ያደርጋቸዋል። ወደ ጎን የተሰመረ ስትራይፕ ያላቸው ልብሶች ቁመታችንን የባሰ የማሳጠርና ወፍራም የማድረግ አቅም ስላላቸው እነዚህ ልብሶች በፍጹም መጠቀም የለባችሁም። ቀጭን የሆነ ስትራይፕ ያላቸው ልብሶች ወፍራም ስትራይፕ ካላቸው ይልቅ ተመራጭ ናቸው። ወፍራም ስትራይፕ ያላቸውን ከመረጥን ደግሞ በመካከላቸው ያለው ክፍተት ሰፊ መሆን አለበት። ከነዚህ በተጨማሪ የተለያየ ከለር ያላቸው ስትራይፖችን እና እኩል ስፋት የሌላቸው ስትራይፖች ያሉባቸውን ልብሶችን አለመጠቀም። አራተኛ፣ ትክክለኛ ቁመት ያላቸውን ልብሶች መልበስ። ትክክለኛ ቁመት የሌላቸው ልብሶች ቁመታችንን አጭር ማድረግ ሲችሉ፣ በዛው ልክ ደግሞ ጥሩ ቁመት ያላቸው በቂና ተመጣጣኝ ቁመት እንዲኖረን ያደርጋሉ። ኦቨርሳይዝ የሆኑ ልብሶችን ትታችሁ በልካቸው ያሉ ልብሶችን መልበስ ይኖርባችኋል። ለምሳሌ ወገብ ላይ የሚያልቁ ክሮፕድ ልብሶችን ከሃይ ዌስት ሱሪ ወይም ቀሚስ ጋር ብትጠቀሙ ወገባችሁን ዲፋይን በማድረግ ረጅም ቁመና ይሰጣችኋል። ሸሚዞችንም እንደዚህ ለቀው ከመልበስ ይልቅ ሱሪ ወይም ደግሞ ቀሚስ ውስጥ በማስገባት መልበስ ይቻላል። ሱሪና ቀሚሶች ጋር ስንመጣ በሱሪ ደረጃ ረዘም ያሉና ቁርጭምጭሚታችን ላይ የሚያልቁ ሱሪዎችን ከሂሎች ጋር አጣምራችሁ መልበስ ትችላላችሁ። አሲሜትሪካልና ጓጉል ቀሚሶች አጭር መምሰላችን ቀርቶ ቁመት ያለን እንድንመስል ያደርጋሉ። ሚኒ ስከርቶችም እንደዚሁ እግራችንን ስለሚያሳዩ ረዘም ያለን ያስመስሉናል። አምስተኛ፣ በልካችን የተሰሩ ልብሶች። ቀደም ብለን እንዳወራነው ኦቨርሳይዝ ወይም ደግሞ ከልካችን በላይ የሆኑ ሰፋፊ ልብሶችን መልበስ የባሰ አጭር መስለን እንድንታይ ማድረግ አቅም ስላላቸው ከነሱ ይልቅ ፊትድ የሆኑ በልካችን የተሰሩ ልብሶችን ብንለብስ ቁመት ስለሚጨምሩ ተመራጭ ናቸው። ምን ጊዜም ቢሆን ሰፋፊ ልብሶችን ስንለብስ ተፈጥሯዊ ቅርጻችንን በመደበቅ ባላንስድ የሆነውን ፕሮፖርሽን እንዳይኖረን ያደርጋል። ለዚህም ነው በሰውነታችን ልክ የተሰሩ ልብሶችን ማዘውተር ቁመታችንን አሪፍና ማራኪ የሚያደርገው። ስድስተኛ፣ ከፊታቸው የሾሉ ጫማዎች። ክብና ስኩዌር ከሆኑ ጫማዎች ይልቅ የሾለ ፊት ያላቸው ጫማዎች ለአጭር ሰዎች ተመካሪ ናቸው። እነዚህ ጫማዎች ከፊት ለፊት ሾጠጥ ያሉ ስለሆኑ ቁመታችን ረዘም ያለ መስሎ እንዲታይ ማድረግ ይችላሉ። ከየትኛውም አይነት አለባበስ ጋር ብናጣምራቸው ቁመት ከመጨመር ባሻገር አለባበሳችንን ውብ ያደርጉታል። ስለዚህ ምን ጊዜም ጫማ ስትመርጡ በዚህ መሰረት ቢሆን ጥሩ ነው። ሰባተኛ፣ የአንገት መስመር ወይ ደግሞ ኔክ ላይን። የምንለብሳቸውን ልብሶች የአንገት መስመር በትክክለኛ መምረጥ አቋማችን ላይ በጣም ከፍተኛ ለውጥ ያመጣል። አንዳንድ የአንገት መስመሮች የላይኛውን የሰውነት ክፍላችሁን ረጅም ማስመሰል ሲችሉ፣ አንዳንዶቹ ደግሞ አጭርና ሰፊ ማድረግ ይችላሉ። ቪ የአንገት መስመር ያላቸው ልብሶች አንገታችን የጎላና ረጅም ማድረግ ስለሚችሉ ሰውነታችን ረጅም የማስመሰል አቅም አላቸው። ኦ
ኦ አንገት ያላቸው ልብሶችም የአንገታችንን አጥንት ማሳየት ስለሚችሉ ተመራጭ ናቸው። ስኩዌር የአንገት መስመር ትከሻ ማጉላት ስለሚችል እነዚህንም ማካተት ትችላላችሁ። 8ኛ ቀበቶ። ቀበቶዎች በትክክል ከተጠቀምናቸው ጨዋታ ቀያሪ የሚባሉ አክሰሰሪዎች ሲሆኑ የተሳሳተ ቀበቶ አቀማመጥ ወይም ደግሞ ስታይል ሰውነታችንን በግማሽ ሊቆርጠው ይችላል። ይህ ደግሞ ቁመታችንን ይቀንሰዋል። ትክክለኛው ደግሞ ወገባችንን ግልጽ በማድረግ ምስላችንን ያራዝማል። አለባበሳችን ላይ ቀበቶን ብናካትት ባላንስድ የሆነ ፕሮፖርሽን በመስጠትና ወገባችንን ግልጽ በማድረግ ሃወርግላስ ቅርጽ ይሰጠናል። እንዲሁም እግራችንን ማራዘም ይችላል። ቀጠን ያሉ ቀበቶችን ከቀሚስ ሃይዌስት ሱሪና ኮቶች ጋር ብትጠቀሙ እንዲሁም ኮርሴት ቀበቶችን ከቬል ቀሚሶች ጋር አንድ ላይ አጣምራችሁ ብትጠቀሙ ትችላላችሁ። ከነዚህ በተጨማሪ ደግሞ ከለበሳችሁት ልብስ ጋር ተመሳሳይ ቀለም ያላቸውን ብትጠቀሙ ተመራጭ ነው። 9ኛ ክሮፕድ ጃኬቶች። ቁመታችሁ አጭር ከሆነ ማስወገድ ካሉባችሁ ነገሮች መካከል ረዘም ያሉ ጃኬቶችና ኮቶች ናቸው። እነዚህ ቁመትን የባሰ ማሳጠር አቅም ስላላቸው ባትጠቀሟቸው ተመራጭ ነው። ከነዚህ ይልቅ ወገባቸው ላይ የሚያልቁ ወይም ደግሞ ክሮፕድ ጃኬቶችን መልበስ ወገባችሁን ዲፋይንድ ስለሚያደርግ ጥሩ ቁመት ያላችሁ ያስመስላችኋል። ከላይ ደጋግመን እንዳወራነው ወገባችንን ግልጽ ማድረግ እግራችን ረጅም መስሎ እንዲታይ ያደርጋል። ስለዚህ ክሮፕድ ጃኬቶችን እንደዚሁ መልበስ ይህንን ምስል ይፈጥርላችኋል። እስካሁን ያወራናቸው እንዳሉ ሆነው ከዚህ በተጨማሪ ፖስቸራችሁን ማስተካከል ይኖርባችኋል። ይህንን ለማምጣት ስትራመዱም ሆነ ስትቀመጡ ትከሻችሁን ቀጥ ማድረግ እንዳዘነጉ። ጫማዎቻችሁንም ስትመርጡ ምቹ የሆኑትን ምረጡ። ጥሩ ስሜት እንዲሰማችሁ የሚያደርጉ ልብሶችንም ልበሱ። እነዚህ እስካሁን ያወራናቸው ምክሮች መመሪያዎች ብቻ እንጂ ደንቦች አይደሉም። ግዴታ መከተል አይጠበቅባችሁም። እናንተ የሚስማማችሁ ነገር እንደ ምርጫችሁ መልበስ ትችላላችሁ። የዛሬው ቪዲዮአችን እዚህ ጋር ያበቃል። ተጨማሪ ፋሽን ምክሮች ከፈለጋችሁ ላይክ እና ሰብስክራይብ እንዲሁም የደወል ምልክቷን መጫን አትርሱ።